ለቤተሰቤ ብዬ ቀንከሌት ለፋለሁ የማልገዛላት ነገር የለም ግን አሁንም ደስተኛ አይደለችም ብሎ የሚያማርሩ ወንዶችን ሰምታችሁ ታውቃላችሁ? ወይም ደግሞ ቤቷ በሙሉ በውድ ዕቃዎች ተሞልቶ ነገር ግን የባሏን የልብ ቅርበት በማጣት በብቸኝነት የምታለቅስ ሚስት አጋጥማችሁ ታውቃለች? ዛሬ በዚህ ቪዲዮ አንድ ወንድ ጠንክሮ መስራቱና ማቅረቡ ብቻውን ለምን በቂ እንደማይሆን የሚያሳይ ጥልቅ የስነ ልቦና እውነታን እናያለን። ከሁሉም በላይ ደግሞ በቪዲዮው መጨረሻ ላይ ከዚህ ከባድ የስሜት ክፍተት ወጥቶ እውነተኛ ፍቅር መገንባት የሚቻልባቸውን 5 ወርቃማ መፍትሄዎች ይዤላችሁ መጥቻለሁ። ስለዚህ አንዲትም ነጥብ እንዳታመልጣችሁ እስከ መጨረሻው አብራችሁን ቆዩ። ይህ የሚሆነው እንዴት መሰላችሁ? በስነ ልቦና ዓለም ውስጥ ወንዶች ፍቅራቸውን የሚገልጹት በማቅረብ እና ቤተሰብን በማስተዳደር ነው። አብዛኛውን ወንድ ጠንክሮ ሲሰራ፣ ቤተሰቡን ሲያስተዳድር እና ያሰቡትን ሲገዛላቸው ትልቅ ፍቅር እየሰጠው ነው ብሎ ያስባል። ነገር ግን የሴቶች የስሜት ፍላጎት ከዚህ የተለየ ነው። ለሴት ልጅ ገንዘብና ቁሳቁስ መኖሩ ጥሩ ሆኖ ሳለ ነገር ግን ከባሏ ጋር ያላት ጥልቅ የስሜት መተሳሰር ከሌለ ያ ሁሉ ሀብት ባዶ ይሆንባታል። ሴት ልጅ የምትፈልገው አብሯት የሚያወራ፣ ስሜቷን የሚጋራ፣ አይኗን እያየ የሚያዳምጣት እና በጭንቀቷ ጊዜ የሚያቅፋት የህይወት አጋር እንጂ አቅራቢና አስተዳዳሪ ብቻ አይደለም። ቁሳቁስ ቤትን ያሞቃል እንጂ ልብን አያሞቅም። ብዙ ትዳሮች ዛሬ ላይ የሚፈርሱት በገንዘብ እጦት ሳይሆን ባልና ሚስት በአንድ ጣሪያ ስር እየኖሩ በስሜት ስለሚራራቁ ነው። ወንዱ ምን አጎደልኩባት ይላል፣ ሴቷ ደግሞ አንተነትን አጣው ትላለች። ታዲያ ከዚህ የስሜት መራራቅ እና ክፍተት እንዴት መውጣት እንችላለን? እነሆ ቃል በገባውላችሁ መሰረት 5 ወርቃማ መፍትሄዎች። አንደኛ፣ ከገንዘብና ከቁሳቁስ በላይ ጊዜን ስጣት። ለሚስትህ ልትሰጣት የምትችለው ትልቁና ውድ ስጦታ ጊዜ ነው። ስራህን አጠናቀህ ስትገባ ስልክህን ወደ ጎን ትተህ ቀኗን እንዴት እንዳሳለፈች ጠይቃት። አብረሃት መሆንህ ከገዛህላት ማንኛውንም ውድ ዕቃ ይበልጥ ያስደስታታል። ሁለተኛ፣ ዳኛ ሳትሆን እውነተኛ አዳማጭ ሁን። ስሜቷን ስትነግርህ ወዲያውኑ መፍትሄ ለመስጠት አትቸኩል። ዝም ብለህ አዳምጣት፣ እቅፍ አድርጋት እና ከጎኗ እንደሆንክ አሳያት። ሴቶች ፍቅርን የሚረዱት ከልብ በመደመጥ ውስጥ ነው። ሶስተኛ፣ ትናንሽ ነገሮች ላይ ትኩረት አድርግ። ስራ ላይ ሆነህ እንኳን በትንሽ የጽሑፍ መልእክት እንዴት ዋልሽ በላት። አስቤሻለሁ ማለት ወይም የምትወደውን ትንሽ ነገር ገዝቶ መምጣት ትልቅ ትርጉም አለው። የሴት ልጅ ፍቅር የሚያድገው በእነዚህ ትናንሽና ጣፋጭ ትኩረቶች ውስጥ ነው። አራተኛ፣ ምስጋናና አድናቆትን አትዘንጋ። ለቤተሰብ ስለምታደርገው ጥረት፣ ስለ ውበቷ እና ስለ ጥንካሬዋ ዘወትር አድንቃት። አንቺ እኮ የቤታችን ብርሃን ነሽ፣ ስለ ሁሉም ነገር አመሰግናለሁ ብለህ ስታመሰግናት ውስጧ ያለው ደስታ እጥፍ ይሆናል፣ ይበልጥም ትወዳለች። አምስተኛ፣ አስተዳዳሪ ብቻ ሳይሆን አጋር መሆንህን አሳያት። የቤት ውስጥ ኃላፊነት የገንዘብ ብቻ አይደለም። በቤት ውስጥ ውሳኔዎች ላይ የእሷን ሐሳብ በመጠየቅ ስሜቷን በማክበር እና አብሮ በመወሰን እውነተኛ የህይወት አጋር መሆንን በተግባር አሳይ። ገንዘብ ኑሮን ሊያቀል ይችላል። እውነተኛ ደስታና ሰላም ግን የሚመነጨው ከልብ ቅርበትና ከአብሮነት ብቻ ነው። ዛሬ ከዚህ ቪዲዮ ምን አገኛችሁ? እስኪ ሐሳባችሁንና ልምዳችሁን በኮሜንት ንገሩኝ። በቁሳቁስ ተሞልቶ ነገር ግን የስሜት ቅርበት በመጥፋቱ የተቸገረ ትዳር አጋጥሟችሁ ያውቃል? አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን ሰብስክራይብ ያድርጉ።